Teddy Afro. Teddy Afro has put Ethiopia on the global music map. Teddy Afro is back with a new album which is making waves across the world. ከአመታት በኋላ አልበሙን ሰንዶ ከተፍ ያለው ተወዳጁ ድምፃዊ ቴዎድሮስ ካሳሁን ሰሞኑን ሶሻል ሚዲያውን በከፍተኛ ሁኔታ እያነጋገረው ይገኛል። ሙዚቃም በዚህ መጠን ያነጋግራል እንዴ በሚያስብል ደረጃ በዚህ መጠንስ ሰው መወደድና መከበር ይችላል እንዴ በሚያስብል ደረጃ ሶሻል ሚዲያው በወዳጆቹና በአድናቂዎቹ እያማረና እየደመቀ ይገኛል። በዜማና በግጥሙ አዋስቶ በሀገር ደረጃ ትልቅ መልእክት የሚያስተላልፍ ትልቅ ጉልበት ያለው ነው። ይህንን የቴዲ አፍሮን ዘፈን ካላወቅ ስለ ቴዲ ማውራት መብት የለህም አባቴ። እንደኔ ሐሙስ ይዘገየበት ሰው አለ። በቀን 8ኛ ወር 18ኛው ዓመተ ምህረት 18 ዘፈን ሊለቅልን ነው። ቴዲ አፍሮ ዘፈን ሊያወጣ ነው። እባክህን ዘፈኑን ተሎ ልቀቀው። ቴዲ ይለያል በጣም በምንም ነገር የማይደራደርበት ሀገርና ሀገር ነው። ቴዎድሮስ ካሳሁን በሰው ልብ ውስጥ እንደዚህ ያለ ትልቅ ቦታ ያስገኘው ጉዳይ ሙዚቃው ብቻ አይደለም። ቴዎድሮስ ካሳሁን ለቤተሰቡ ያለው ትልቅ ቦታ፣ ለሃይማኖቱና ለማህበረሰቡ ያለው ክብር በማህበረሰቡ ውስጥ ትልቅ ቦታ እንዲሰጠው አድርጓል። ከዛም በተጨማሪ እሱና ቤተሰቦቹ ለረጅም ዓመት በሶሻል ሚዲያ እንዲሁም በማህበረሰቡ ታዋቂ ሆነው ሲቆዩ አንድም ቀን ማህበረሰቡን የሚቃረን ከሃይማኖት ወይም ከባህል ያፈነገጠ ነገር አድርገው አለማወቃቸው በሰው ልብ ውስጥ ትልቅ ቦታ እንዲሰጠው እንደ ንጉስም እንዲታይ አድርጎታል። በተጨማሪም ቴዎድሮስ ካሳሁን አስጨናቂና አስደናቂ የሆነ ዝምታው ትልቅ ቦታ እንዲሰጠው ያደርገዋል። ኢትዮሪካ የተሰኘው አዲሱ አልበም ይለቀቃል ከተባለበት ጊዜ ጀምሮ በጣም ብዙ የድጋፍ ጅረቶች፣ የሐሳብ ልዩነቶች እንዲሁም አንዳንድ ትኩሳቶችን እየሰማን እንገኛለን። ከነዛም ውስጥ እኔ ምርጥ ናቸው ያልኳቸውን የተመረጡ 3 ምልከታዎችን ይዤላችሁ ቀርቤያለሁ። ታላቁ የሙዚቃ ሰው አብርሃም ወልዴ፣ ወጣቷ እንቁ ድምፃዊት ቬሮኒካ አዳነ እንዲሁም ተወዳጁ ድምፃዊ ሳሚዳን ምን አሉ? በትንታኔ የምንመለከታቸው ይሆናል። አብራችሁን ቆዩ። የከበረ ሰላምታዬ በያላችሁበት ይድረስ። ይህ ትኩስ መረጃዎችን በየቀኑ የምታገኙበት ቲዩብ ነው። ሰብስክራይብ በማድረግ የኛ ቤተሰብ ሁኑ። የቴዲን አልበም ምንጊዜም ጓጉቼ የምጠብቅ ሰምቼም የልቤ የሚደርስልኝ ነኝ። ዝም ሲል እንደ ኮረፌ ሊፈላ ሲዘገይ እንደ ወይን ሊጣፍጥ እንደሆነ አውቃለሁ። የአሁኑ ደግሞ ጠበል መሰለኝ ልክፍት ያለባቸውን የነካቸውን ማስለፍለፍ ጀምሯል። ሐሙስን በመጠበቅ ገና ማክሰኞ ላይ ነኝ። እንደ ሮብ ደግሞ ረጅም ቀን የለም። መልካም ዕድል እመኛለሁ። አብርሃም ወልዴ ንጉስን ንጉስ ነው ብለህ ካላከበርከው ነገ አንተም መከበር ባለብህ ሰዓት አትከበርም። በእውቀትም ዝናን በመቆጣጠርም አለው ባለማለትም በድምጽም ፍቅርን በመስበክም ለህዝብ በመቆምም ሀገር በመውደድም ለተጎዳ በመድረስም ሃይማኖትን በማክበርም ለቤተሰብ ቅድሚያ በመስጠትም ታሪክን በማወቅም እግዚአብሔርን በመፍራትም በምንም እሱን የሚያክል የለም። የጥበብ መከበር በተግባር ከለፉት ውስጥ አንደኛና ዋነኛው ነው። ቴዲ አፍሮን 2 ጊዜ በአካል አግኝቼዋለሁ። ሰላምታ ብቻ ነበር። ነገር ግን በጣም የሚገርም ነገር ስለሱ በጣም ከታማኝ ሰው የሰማሁትን ልንገራችሁ። አንደኛ ቴዲ ፈጣሪው ስር ወይም ጸሎት ቤት ተንበርክኮ የሚጸልይ ሰው ነው።
ሁለተኛ ምናልባት የዛሬ 2 ዓመት አልበሙ ይወጣ ነበረ። ነገር ግን በተደጋጋሚ ብዙዎቻችን አልበም ያወጣንበት ሰዓት ስለሆነ ማናችንም ላይ ላለመደረብ ቆይ ይልቀቁ ሲል አንዱ ሲያወጣ ጠብቆ ደግሞ ሊለቅ ሲል ሌላው ሲያወጣ ሲጠብቅ ሌሎቻችን ስናወጣ እኛን ላለማስከፋት እኛ ላይ ደርቦ የብዙዎቻችንን ስራ እንዳይበላሽብን ብሎ ሲያከብረን ነበር። አሁን የሱ ሰዓት ነው። መልካሙን ሁሉ እመኝልሃለሁ አንተ ቅን ሰው። ቬሮኒካ አዳነ። የሙዚቃውን ድንኳን ወጥሮና ከፍ አድርጎ የያዘው ቴዲ ነው። እሱን መደገፍ ለሙዚቀኛው የሰርቫይቫል ጉዳይ ነው። እሱ ወድቆ እኔ ሙዚቃ ሰራለሁ ወይም ከፍላለሁ ማለት ዘበት ነው። እኔ ቴዲ በጣም ይመቸኛል። በእርግጥ ከልጅነቴ ጀምሮ በጣም የምወደው ሙዚቀኛ ነው። ቴዲ ማለት ሙዚቃ ስጀምር አፌን የፈታሁበት ታላቅ ሙዚቀኛ ነው። ስለሱ ሳወራም ሰሞኑንም እየሰማሁት ባለው ነገር በጣም ደስተኛ ነኝ። ሙዚቃ በዚህ መጠን ተጽዕኖ ፈጥሮ እያነጋገረ በመሆኑ ተገርሚያለሁ። ይህ ለማንኛውም ሙዚቀኛ ትልቅ ነገር ነው። ይህንን ስል ቴዲን ግዴታ ውደዱት ወይም አድናቂው ሆኖ እያልኩ አይደለም፣ ግን ስራውን አለማድነቅ ይከብደኛል። እኔ ግን ቴዲ በጣም ይመቸኛል። አመሰግናለሁ። ሳሚዳን። አብራችሁን ስለቆያችሁ ልባዊ ምስጋና ይበያላችሁበት ይድረስ። መልካም ጊዜ ይሁንላችሁ።